ቀደም ብለን በለቀቅነው ቪዲዮ ላይ 16000 ብር እያስገባን አሳይተናችኋል። በዚህኛው ሳምንት ማለትም በጭሱ ፕሮ ሚዲያ ላይ በዚህኛው ሳምንት 19000 ብር እያወጣን ዊዝድሮል አንስተን እስከ ባንክ እያንዳንዱን 19000 ብር እንዴት እንዳወጣን ሙሉን ስቴፕ በዚህኛው ሳምንት በጭሱ ፕሮ ሚዲያ ለቀላችኋል። በዛሬ ቪዲዮ ደግሞ 30000 ብር እንዴት አድርገን ከዊዝድሮል አንስተን እስከ ባንክ አካውንት እስከሚገባ ድረስ ያለውን ስቴፕ አንድ ባንድ አሳያችኋለሁ ማለት ነው። በዚህ ሳምንት ደግሞ ምንድነው ባይናንስ አካውንት ቱፒቱ ማርኬት ትንሽ ሊዘጋ ነው የሚል አንዳንድ ወሬዎች አሉ። እነሱንም እናንተ ቀድማችሁ በቱፒቱ ማርኬት ተገብታችሁ ቀጥታ መውጣትም ከፈለጋችሁ ይሄ ስቴፕ ይሄ ማለትም ይሄ ቪዲዮ ለእናንተ በጣም አድርጎ ይጠቅማችኋል። ወይም ደግሞ ቱፒቱ ማርኬቲንግ ምንም የማታውቁ ሰዎች እንዴት አድርጋችሁ ቱፒቱ ማርኬትን በመጠቀም ከባንክ አንስቶ እስከ እያንዳንዱን ያለውን ፕሮሰስ ሙሉን አሳያችኋለሁ ማለት ነው። ዛሬ ከዚህ ጋር ማሳያችሁ ምንድነው 30800 ብር ነው ከዊዝድሮል አንስቶ እስከ ባንክ እስከሚገባ ድረስ ያለውን ስቴፕ አንድ ባንድ ከዚህ ጋር አሳያችኋለሁ ማለት ነው። ከዚህ ጋር ምንድነው ቀጥታ የምንሄደው ባይናንስ አካውንት እንገባለን። ከዚህ ጋር አሁን እንደምትሄዱት ምንድነው ከዚህ ጋር ባይናንስ አካውንት ብለር ሊሆንባችሁ ይችላል። ባይናንስ አካውንት ገብቻለሁ ማለት ነው። አሁን ባይናንስ አካውንትን በመጠቀም ቱፒቱ እንዴት አድርገን እንደምንገባ እዚህ ውስጥ አሳያችኋለሁ። ባይናንስ ከገባን በኋላ ከታች ምንድነው ሆም ማርኬት ትሬድ ፊውቸር እና አሲስትስ የምትላለች። ከዚህ መካከለኛ የምንጠቀም ምንድነው ትሬድ የምትላለች። ትሬድ የምትለዋን ከዚህ ጋር አንዴ እንነካታለን ማለት ነው። ትሬድ ምንድነው ከነካ ነው በኋላ ፒ2ፒ የምትላለች እዚህ ጋር አሁን የማከብባት እሱን አንዴ እዚህ ጋር እንነካለን። እሱን ከነካም በኋላ ዕለታዊ ወይም ደግሞ በዛሬው ቀን $1 ዩኤስዲ ዶላር በስንት ብር እየተሸጠ እንደሆነ ያለው ምንዛሬ ከዚህ ጋር እናያለን። እዚህ ጋር ቼክ ስናደርግ ምንድነው ባይ ለማለት ምንድነው ዶላሮችን እኛ መግዛት ስንፈልግ እዚህ ጋር የምንገዛበት የፕራይስ ዋጋ ነው። ሴል ደግሞ ቀጥታ እኛ ዶላሮችን የምንሸጥበት አይነት ነው ማለት ነው። ዛሬ እኛ ለመሸጥ ስለሆነ እያንዳንዱ ከዚህ ጋር አሳያችሁ። አሁን ከዚህ ጋር ዝቅ ስትሉ ስቲል ዛሬ በጣም ፕራይሱ ወርዷል ማለት ነው። ያኛውን ቪዲዮ ሰራሁላችሁ የነበረ ሰዓት ላይ አይ ቲንክ ካልተሳሳትኩ $186 ብር $1 $186 ብር እየነበረ ሳለ ነው ወደ 19500 ብር አካባቢ ላይ እንዴት አድርጌ እንዳወጣ ነው በጭሱ ፕሮ ሚዲያ ላይ በዚህ ሳምንት ላይ የለቀቅንላችሁ። ደግሞ ዛሬ በጭሱ ቴክኖሎጂ በኔላ በዚህኛው ደግሞ እያንዳንዱ ፉል ስቴፑን ደግሞ በዚህኛው ላሳያችሁ ነው። ከዚህ መካከል አሁን ስናይ ዝቅ ስንል ዛሬ ትንሽ ወርዷል ፕራይሱ ማለት ነው። ስንት ነው? ከዚህ ላይ 179 ብር ነው አይ ቲንክ በባለፈው 186 ብር ነበር። በጣም ፕራይስ ወርዷል ማለት ነው። ከዚህ ጋር አሁን ዝቅ ብለን እናያቸውና የኛ ለከ ዛሬ ስንት ነው? 170 ዩኤስዲቲ ነው መሸጥ የፈለኩት ዛሬ 10 ማለት ዩኤስዲቲ ላስቀር ነው። 170 ዩኤስዲቲ ደግሞ ከዚህ ጋር እኔ ማለት ነው። ከዚህ ጋር መጀመሪያ ላይ ቱፒቱ ማርኬት ከገባችሁ በኋላ ሴል የምትለውን ከነካም በኋላ ከዚህ መካከል በዋነኝነት ማየት ያለብን ምንድነው ትሬድ ለምሳሌ የሚላለ ትሬድ ላይ አሁን ለምሳሌ ከላይ ያለውን 25 ሰው ከዚህ በፊት ትሬድ ጋር ከ25 ሰው ጋር አድርጓል። ፐርሰንቱን እናያለን ምን ያህል ፐርሰንት ከሰዎች ጋር ተገባይቷል። ይሄ ሰውዬ 86% ተገባይቷል እስካሁን። ላይክ ደረጃ ደግሞ ሰው አሪፍ በቃ ምርጥ ነው ብሎ የሰጠው ደግሞ 100% ራይት አሪፍ ነው ብሎ ተሰጥቶታል ማለት ነው። አሁንም ግን ከዚህ ጋር ምንድነው ሊሚት የሚላለ ለምሳሌ ሊሚት ይህ ሰውዬ ምንድነው ከ100,000 ብር ጀምሮ እስከ 165,000 ብር ድረስ ነው ከዚህ ሰውዬ ሊሚቱ ማለት ነው። ስለዚህ የኛ ሊሚት ምንድነው 170 አይ ቲንክ 170 ዩኤስዲቲ ስለሆነ ከ170 ዩኤስዲቲ ጀምሮ ያለውን ገዢዎችን ከዚህ ጋር እንፈልጋለን ማለት ነው። አሁንም ከዚህ ጋር ዝቅ እንላለን። ከዚህ 100,000 ነው ከ100,000 ጀምሮ ነው። ዝቅ ስንል አሁን 50,000 ነው። የኛ ፕራይስ ደግሞ 170 ምናምን ስለሆነ የኛ አይ ቲንክ 30,000 ብር ስለሆነ ዝቅ እንላለን መነሻ ማለት ነው። አሁን ከዚህ ጋር ምንም እናያለን ምንድነው አሁን ከዚህ ጋር አገኘን ማለት ነው። ከዚህ ጋር እንደምትሄዱ ምንድነው አሁን ስንት ሰው ጋር ከ72 ሰው ጋር ትሬድ አድርጓል። 100% ከሁላችሁም ጋር በትክክል ግብይቱን ፈጽሟል። 100% ላይክ ተሰጥቷል ማለት ነው። ይሄ አሪፍ። ስለዚህ ሊሚቱ 30,000 ብር ነው የሚል አይ ቲንክ የኛ 30,000 ብር ማለት እንደዛ ነው። ስለዚህ አሁን ከዚህ ጋር ልክ ይሄን ካያችሁት በኋላ ሊሚቱ 30,000 ብር ነው እስከ ምንድነው 193,000 ብር ድረስ ምንድነው ግብይት ይፈጽማል ሰውዬ ማለት ነው። ስለዚህ አሁን ቀጥታ ደግሞ ምንድነው በጎና ይብን ሲቢኢ የምትላለች እኛ የምንጠቀም ለምሳሌ ሲቢ ነው። እናንተ ቼክ አድርጉት። አቢሲኒያ ነው ምንድነው የሚጠቀም እኛ ለምሳሌ አሁን ይሄ ሰውዬ ከኔ ጋር ማች አድርጓል ማለት ነው። ስለዚህ ሲል የምትሯ ነካታለሁ። ሲል ምን ነው ከነካሁት በኋላ ከዚህ ጋር ያመጣኛ ምን ያህል ዩኤስዲ ዶላር ነው መሸጥ የምትፈልግ ይለናል። እኔ ለምሳሌ ከዚህ ጋር ኦል የምትሏን ስነካት 173 እዚህ ጋር 173 ዩኤስዲ ዶላር እዚህ ጋር ጽፎልኛል ማለት ነው። እዚህ ጋር ይታያቸዋል ብዬ ተስፋ አደርጋለሁ። እሱን ስጽፈው ከታች ምንድነው ራሱ ብሩን መንዝሮ ይነግረኛል ማለት ነው። ዝቅ ስል ሪሲቭድ ይለኛል። ሪሲቭድ የምትቀበለው ስንት ነው ይለኛል። ከዚህ ጋር 31,000 ብር ድረስ ነው። እዚህ ጋር አሁን የማከብባት ሪሲቭ አንተ የምትቀበለው 31,000 ብር ትቀበላለህ ይለኛል። ከታች እንግዲህ ሲቢ ብር ከዚህ በፊት የራሴን የባንክ አካውንት ያስገቡበትን እዚህ ጋር ጽፌለታለሁ ማለት ነው።
ከዛ ምንድነው ከታች ዝቅ እስካለ ኦንላይን ነው የምትል ሰውየው ኦንላይን ላይ አለ ማለት ነው። በቀጣይ ምንድነው ፕሌስ ኦርደር ነው። ኦርደሩን እንከፍትለታለን። ፕሌስ ኦርደር የምትለን ከዚህ ጋር አንዴ ነቀዋል። አሁን ቀጣይ ኦፕን ላይ ከገባን በኋላ ያለው ከዚህ ጋር እሱ ከገባን በኋላ ምንድነው ሰውየው ግን ከዚህ ጋር ምንድነው ፔንዲንግ ባይ ፔመንት ነገር ይላል። ቻት የምትላል ከሰውየው ጋር ለማውራት ከዚህ ጋር ምንድነው ከዚህ ጋር ጽፎታል። አማውንት ከዚህ ጋር 31 ሺህ ብር እንደሚቀበል በስንት ብር ነው? በ179 ብር ነው። ከዚህ ጋር ደግሞ ጽፎታ ማለት ነው። ቻት የምትላለች ቻት የምትላል ከዚህ ጋር አንዴ ነካታለሁ። ቻት ከነካው በኋላ ከዚህ ጋር አሁን ምንድነው ፕሌስ ኦርደሩ ኦልሬዲ ተከፍቷል ማለት ነው። ከዚህ ጋር የተሰጠን ደቂቃ አለ 13 ደቂቃ ፔመንት ፔድ ብሎ በ15 ደቂቃ አካባቢ ላይ እንድንጨርስ ነው ተባብረን የተነገር ማለት ነው። ከዚህ ጋር አሁን ፕሌስ ኦርደሩ ተከፍቷል። ከዚህ ጋር እኔ ለምሳሌ ሃይ ልበለትና ሴንድ አድርግለት ላስት ሲን ዋን ታይም ኤጎ እያለ ነው። እሺ እንየው ኦንላይን ላይ ካለ ሰውየው ኦንላይን ላይ ካለ ከዚህ ጋር አሁን አክቲቭ አድርጎ ወይም ደግሞ ብሩን አስገብቶ ይመልስልኛል ማለት ነው። ሰውየው ከሌለ ደግሞ ምንድነው በ15 ደቂቃ በኋላ ይወጣና እንደ አዲስ ደግሞ ከሌላ ሰው ጋር ዲል እናደርጋለን ማለት ነው። ስለዚህ ከዚህ ጋር አሁን እንጠብቀዋለን። 15 ደቂቃ እያለ ነው። እዚህ ጋር 15 ደቂቃ እየቆጠረ ነው። 13 ደቂቃ ደርሷል። 12 ደቂቃ እያለ ነው። ምናልባት ሰውየው ካልመለሰልኝ ሌላ ሰው ጋር ዲል እናደርጋለን ማለት ነው። ስለዚህ እንጠብቀውና ያለው ነገር ደግሞ እዚህ ጋር አሳያቸዋለሁ። እዚህ ጋር በቀጣይ ምንድነው ከዚህ ጋር ሬንት ከጨረስን በኋላ ከዚህ ጋር መጣል ምንድነው ከዚህ ጋር ስክሪንሾት ያደረኩት ምንድነው ፔድ ብሎታል ማለት ነው። ሰውየው ኦልሬዲ ፔድ ማለት ጨርሷል እያለኝ ነው። ኦኬ ፔድ ከዚህ ጋር ብሎታል። ቸክ እናድርገው። ከዚህ ጋር ስንት ነው? 31054 ብር ነው የሚል ቸክ እናድርገውና ይሄንን ቀጥታ መግባትና ለመግባቱን እንየውና ምንድነው ፔመንት ሪሲቭድ የምትለዋን ከዚህ ጋር አንዴ እናካለታለን ማለት ነው። ልመለስና ወደ ባንክ አካውንቴ ልግባ። ሲቢ ብር ወደምጠቀምበት ሲቢ ልግባ። ሪሴንት የምትላለች እዚህ ጋር ሪሴንት የምከነካው በኋላ የመጀመሪያ ከዚህ ጋር እንደምታያቸው ምንድነው እዚህ ጋር የምታያቸዋለች ከዚህ ጋር መጀመሪያ የምታዩት ከዚህ ጋር ምንድነው የምትል ዲፖዚት የምትላለች ከዚህ ጋር ማለት ነው። ዲፖዚት ላይ ስንት ነው? 31 ሺህ ምናምን ብር አለች። እሱን ስናከው ከዚህ ጋር እንደምትሄድ ነው 31 ሺህ ብር ከ54 ብር ማለት ነው ከዚህ ጋር ማለት ነው። ስለዚህ በትክክል ገብቷል ማለት ነው። አሁን 31 ሺህ ብር ከዚህ ጋር 31 ሺህ ብር በትክክል አስገብተናል ማለት ነው። ከዚህ ጋር መመተናውን ፓይመንቱን እንለቅለታለን ማለት ነው። ከዚህ ጋር ከጨርስን በኋላ ፔድ ካረግን በኋላ ምንድነው ፓይመንት ሪሲቭድ የምትላለች ከዚህ ጋር ፓይመንት ሪሲቭድ የምትሏል ከዚህ ጋር አንዴ እናከለታለን። 31 ሺህ ብሩን ኦኬ ይለኛል። ከዛ ዩ ሃቭ ኖት ሪሲቭ ካልተቀበልን የመጀመሪያው ነገር ዩ ሃቭ ኖት ሪሲቭ ፓይመንት ፎር ባይስ የምትላለች እኛ ስለተቀበልን ምንድነው ከታች እዚህ ጋር አንዴ እናከዋለን። ኮንፊርም ሪሲት የምትላለች ከዛ መጨረሻ ላይ ከተቀበላችሁ በኋላ ካልተቀበላችሁ ግን ከየመጀመሪያውን ከላይ የምትነኩት ኮንፊርም ሊሰንት የምትላለች ኮንፊርም እንቀበልለታለን ማለት ነው። እሱን ከነካም በኋላ ትንሽ እንጠብቀዋለን ማለት ነው። ከዚህ ጋር ምንድነው ቬሪፊኬሽን ፓስኪ ይለናል። የእጅ አሻራ እየጠየቀን ነው ማለት ነው። ከዚህ ጋር የእጅ አሻራችን ከዚህ ጋር እናስገባለታለን። የእጅ አሻራን እዚህ ጋር አስገብቼለታለሁ። ቬሪፋይ አጌን እያለኝ ነው። ኦኬ ቬሪፋይ አድርጌለታለሁ። ከዚህ ጋር እንደምትሄድ ምንድነው 31 ሺህ ብር ሰክሰስፉሊ እየለት ጨርሼለታለሁ ማለት ነው። ከዚህ ጋር ምንድነው የተቀበላችሁ ከዚህ ጋር ምንድነው ያው ቅድም 100% ለሰውየው መቀበል አለመቀበላችሁ ምን ነው እዚህ ጋር አሪፍ ፖሲ ሰጥቻለሁ ማለት ነው። ከዚህ ጋር ምንድነው ኦርደር ኮምፕሊት ብሎ በተሳካ ሁኔታ ጨርሰናል ኦርደራችን ማለት ነው። ስለዚህ ቻት ምትራ ከዚህ ስንገባ ማየት እንችላለን ማለት ነው። ዩ ሃቭ ምንድነው ኦርደር ጨርሰናል ናው ኮምፕሊት በተሳካ ሁኔታ ኦርደሩ ጨርሷል ማለት ነው። ስለዚህ በዚህ መልኩ ጨርሰናል። ከዚህ ጋር እንጽፍለታለሁ። ኦኬ ፊኒሽድ እንለታለሁ። ፊኒሽድ ብዬ ጨርስለታለሁ ማለት ነው። ፊኒሽድ አልኩለት። አሁን እኛ ከዚህ ጋር ምንድነው ከዚህ ጋር እንደምትሄድ ከዚህ ጋር መጣለን። ከዚህ ጋር ምንድነው ሲቢ ብር ብሎ ከዚህ ጋር ጽፎልናል። እዚህ ጋር እንደምትሄድ አሁን በአጠቃላይ 31 ሺህ ብሩ በትክክል ገብቶልኛል ማለት ነው። እንደዚህ ያደርጋችሁ በቀላሉ ሜቢ አሁን እንትን የተባለው ነገር ላይ እንደዛ አድርጋችሁ መጨረስ ትችላላችሁ ማለት ነው። የገባችሁ ጥያቄ ነገር ካለ በኮሜንት ጻፉልኝ፣ በኮሜንታችሁ መልስላችኋለሁ። የዛሬ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሰዓት።